ለጠላቶቼ እድሜ ይስጣቸው በሽታም አይንካቸው ስኬቴን አይተው ህመማቸው ይነሳባቸው እላለሁ yes ማለት ሄጄ እነሱን መበቀላቸው ይሄ በድብድብ በጦር አይደለም ጠላትህን የምትበቀለው የኡነት የተሻለ ሰው ሆነ በመገኘት ብቻ ነው the best revenge success ነው ይላሉ yes መድኃኒት የሌለው የማይገኝለት የትም አዋቂ ጋር ብትሄድ ሰምባዲ በስኬት ከሆነ የተበቀልከው መድኃኒት የለውም ለዛ ነገር ያንን ስል ማን ነው ብቸኛ ጠላቴ ካልከኝ ያው ድህነት ነው ለኔ አንደኛ ጠላት የምድር ላይ ድህነት ነው ማለት እስከ ጥግ ድረስ እስኪቀበር ድረስ ታግዬ ማሸነፍ መፈልገው ድህነትን ነው መበቀለው እሱን ነው ለምን በዚህ ደረጃ ጠላው ብዙ ሰው ኮምፎርታብል ነው ከድህነት ጋር በጣም አሪፍ ኮምፎርታብል የሆኑት እንዳልኩ ነው ወንድነትን የዘነጉ ሰዎች ናቸው ያው ምናወራው ስለ ወንድነት ታግሎ ማለት ነው ያ ማለት መልሻለሁ ወይ ማለት አንተ እስከ ጥግ መልሰህ አይዋል ኖ እየመለስኩት ነው ያለው ድህነትን 6 ወርም ይፍች 6 አመት መቀመቅ አስገባዋለሁ በቃ ይሄ የኔ መርሄ ነው ግዴታዬም ስለሆነ ወንድነቴን ማረጋግጥበት ትልቁ መሳሪያ ወይንም ትልቁ ይሄ ምን አኮምፕሊሽድ ምለው ነገር ድህነትን ማሸነፍ ነው